ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የዩቲዩብ ቻናል ተከታታዮች መሆን ላይ ናችሁ። ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ በአዲስ ስልክ ብቅ ብያለሁ ማለት ነው። ከሞን 50 አልትራ እንደምትመለከቱት በጣም የሚያምር ስልክ ነው። ይህን ስልክ እንግዲህ አዲስ የመጣ ነው። ያለውን ጥቅምና ሲከፈት ምን እንደሚያለው አብረን ምናይ ይሆናል ማለት ነው። ከዛ ፊት ግን ይሄ ስልክ ከአልትራ ጋር የሚወዳደር ካሜራው ከአልትራ ጋር የሚወዳደር አይነት ስልክ ነው ማለት ነው። ማወዳደር ትችላላችሁ። ስታወዳድሩት ተወዳዳሪ ይወዳደረዋል ማለት ነው። እና በእንዲህ አድርገን ተላጥነው በኋላ እንዲህ አድርገን እንከፍተዋለን። ከፍተን እንግዲህ አብረን ምናይ ይሆናል ማለት ነው። በነገራችን ላይ ቪዲዮውን የቀረጽኩላችሁ ስቀርጸው ብዙም ያልተመቻቸ ቦታ ነበርና ያንን ክሊክ አድርጌ ቪዲዮም ማስገባላችሁ አሁን ነው። ያው ቀረጻው ብዙም ጥራት የለውም ይቅርታ። ስለዛ እንደምትመለከቱት እንግዲህ ስልኩ በዚህ መልኩ ወጥቷል ማለት ነው። ማሻአላህ ተባረከላ በጣም ደስ የሚል ስልክ ነው። ከሞን 50 አልትራ እንደምትመለከቱት በጣም ደስ የሚል ስልክ ነው። ያለውን ጥቅምና ያለውን ሁኔታ ምናይ ይሆናል ማለት ነው። ማሻአላህ ተባረከላ ስልኩ ደግሞ ሳሳ ያለ ነው። ስክሪኑ ግርበጥ ያለ ነው። ላጠቃቀም በጣም አመቹ ነው። ምቹ ነው በጣም እኔ ለራሴ በጣም ወድጄዋለሁ፣ ተስማምቶኛል ማለት ነው። እና ለወደፊት እየተጠቀምበት ያላቸውን ጥቅሞች ምን ያህል ጥቅም አለው ወይስ ደግሞ ምን ያህል ጉዳት አለው የሚለውን ማሳወቃችሁ ይሆናል ማለት ነው። የው ቪዲዮውን እንግዲህ ላይክ በማድረግ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጀምሩት ማለት ነው። እንግዲህ ወደፊት ያው ቶሎ የምንገናኝ ይሆናል። እንደስከዛሬው እንግዲህ የቆዩ ቪዲዮ አለቅም። ቶሎ የእናንተን ሐሳብ አስተያየት፣ ጥያቄ ያየው መመለስላችሁ ይሆናል ማለት ነው። ማሻአላህ ተባረከላ እንዴት አያችሁት? ስልኩ በጣም ደስ የሚል ስልክ ነው። ቀለል ያለች ስስ ናት። ስስነቷ መስክነቷ እንደምትመለከቷት በጣም ደስ የምትል ስልክ ናት። እንደምትወዷት ተስፋ አደርጋለሁኝ ማለት ነው። እስኪ እንግዲህ እንከፍተዋለን። ከፍተን ያለውን ነገር ወደፊት የምናይ ይሆናል ማለት ነው። እንግዲህ ቴክኖ ብሎ ከፍተዋል እንደምትመለከቱት። በነገራችን ላይ ቴክኖ ምርቶች እያንዳንዳቸው ጥንካሬ አላቸው ማለት ነው። ታያችኋቸው የቴክኖ ስልኮች ጠንካራ ናቸው ከሚባሉት አንድ ናቸው። ያው እንደ ሳምሰንጎች ምናምን ባይሆኑ ከሌሎች ያው የተሻሉ ጥንካሬ አላቸው ማለት ነው ቴክኖች። እንግዲህ በእንደዚህ መልኩ ስንከፍተው እንደምትመለከቱት ያው እንግዲህ በእንደዚህ ነው የሚከፍትልን አዲሱ የቴክኖ ምርት በእንደዚህ አይነት ይሄ የተገጠመለት ነው። ትንሽ የወሰነ የሚከፍት ያው እንደምትመለከቱት ከፈተ። እዚህ ጋር ነው የምትመለከቱት። በምትፈልጉት አይነት እንትን ይላችኋል ማለት ነው። እያንዳንዷን ይሄ ስልክ ደግሞ የሚገርማችሁ ደግሞ እያንዳንዷን ነገር ሲከፍት እያንዳንዷን ነገር በማብራሪያ ነው። ሁሉንም ነገር እያብራራላችሁ ነው ለእናንተ የሚከፍትላችሁ ወይም ደግሞ እያስታወቃችሁ ነው የሚከፍትላችሁ ማለት ነው። በጣም ደስ የሚል ስልክ ነው። እኔ ያው ስቀርጸው ትንሽ እንደምትመለከቱት ሁሉም ጽሁፎች አይታዩም። ስቀርጸው በፊት ላይ ትንሽ ችግር አለበትና ያው ስለዛ ይቅርታ ጠይቃለሁኝ። ለእናንተ አሁን እዚህ ጋር እንደማለት እዚህ ጋር ቋንቋ ምረጡ ነው የሚለን። ቋንቋ እንመርጥለታለን። ያው ስለመቀረጻው ስለማይታይ ነው ይቅርታ። ቋንቋ እንመርጥለታለን። የምትፈልጉትን ቋንቋ እናንተ የምትችሉትን አረበኛ የምትሆን አረበኛ፣ እንግሊዝኛ የምትሆን እንግሊዝኛ እንመርጥለታለን። ቀጣይ ስቴፕ ላይ ደግሞ ምን ይጠይቀናል መሰላችሁ? ቀጣይ ስቴፕ ላይ የሚጠይቀን አገር ምረጥ ይላል። እንግዲህ እንደዚህ ላይ ነው አሁን ማንኛቸውም ስልክ ላይ ስልኮች ስከፍት እንደዚህ አይነት መዋሰፋ ወይንም ደግሞ እንደዚህ አይነት ራስ የሚያስተዋውቅ ስልክ አላየሁም ማለት ነው። አገር ትመርጣላችሁ። የት ሀገር ነው የምትኖሩት? የት ሀገር ዜጋ ናችሁ ብሎ ይላችኋል። እናንተ እንግዲህ ካላችሁበትም ሀገር ባላችሁበት ሀገር ላይ ማንነታችሁን እንዲያውቅ ተፈለጋችሁ ባላችሁበት ሀገር ላይ መክፈት ትችላላችሁ። ወይንም ደግሞ ኢትዮጵያ ከሆናችሁ ኢትዮጵያዊ ብላችሁ መክፈት ትችላላችሁ ማለት ነው። እኔ እንግዲህ ሀገር እየመረኩ ነው እንደምትመለከቱት፣ ሀገር እየመረኩ ነው። ያው እኔ ኢትዮጵያን ነው መርጥለት፣ ኢትዮጵያን አሁን እሞላለታለሁ ማለት ነው። ያው ቀረጻ ጉዳይ ነው። እንደዚህ ስቀርጸው ያው እንትን የማይታየው ማለት ነው። ይቅርታ በሰዓቱ ብዙም ስላልተመቸኝ ዝም እየቀርጨው ከተቻለኝ እለቀዋለሁ ብዬ ነበርና አሁን ድምጽ እያስገባሁበት ነው ማለት ነው። እንደምትመለከቱት እንግዲህ ኢትዮጵያ የሚለውን እየመረቁ ነው። በጣም ብዙ ሀገራት ያው የዓለም ሀገራት እዚህ ላይ ስም ዝርዝሮች አሉ ማለት ነው። ቴክኖ ከሞን 15 አልትራ የምትጠቀሙ ያያችሁ ሰዎች ካላችሁ ያው ይሄንን ስቴፕ ባልፋችሁ ነው የምትሄዱ ማለት ነው። እኔ እንግዲህ አድርጌ ከመረኩ በኋላ ወደፊት እንሄዳለን ማለት ነው።
ወደፊት እንሄዳለን። ወደፊት ላይ እንግዲህ የሚጠይቁን ጥያቄዎች አሉ። እያንዳንዱን ነገር ሲከፍትላቸው በማብራሪያ ነው ብያቸዋለሁ። ሁሉንም እያንዳንዱን ነገር እየወሰፈላቸው ነው ወደፊት የሚሄደው ማለት ነው። በጣም ደስ የሚል ስልክ ነው። ገና ታከፋፈቱ በጣም ደስ የሚል ነው። እኔ አሁን እየተጠቀምኩ ነው። ስጠቀምበትም በጣም ለመጠቀም በጣም ቀለል ያለ ስልክ ነው። እያንዳንዱ ነገሮች ያቀሉላቸዋል። ደግሞ ያኔ ቀልጠፍ አድርጎ የተፈጠረ ስልክ ነው ማለት ነው። እንደምትመለከቱት እንግዲህ ያው እዚህ ላይ ያው ጽሁፎቹ ያው እንዲያረኳችሁ ያው እንደምትመለከቱት ያው እያንዳንዱን ነገር ማንበብ ትችላላችሁ። እያነበባችሁ በታች ስታርት ወይንም ደግሞ የሴስ ማለት ትችላላችሁ። እሱ እያንዳንዱ ነገር እየከሰፈላችሁ እየነገራችሁ ነው የሚከፍትላችሁ ማለት ነው። ስለ ሴቲንጎቹ፣ ስለ ድምጾቹ፣ ስለምን በቃ ስለማንኛውም መርዳት እንዳላባይ ማስተካከል እንደምትችሉ እያንዳንዱ ነገር እያሳያችሁ ነው የሚከፍትላችሁ። እንደምትመለከቱት እዚህ ላይ ፓተርን ጠይቋል። ፓተርን ላይ ደርሰናል ማለት ነው። ፓተርን ላይ ደርሰናል እዚህ ላይ። ይሄ ደግሞ አሻራ ይላል። ደግሞ አሻራችንን እንሰጣለን። አሻራችንን ሰጥተን ስናበቃ ደግሞ የፊት አሻራ ይለናል። ያው እንደማንኛውም ማንኛቸውም ስልክ ላይ ያለ ነው። የፊት አሻራ እንሰጣለን። ሰጥተን ደግሞ ወዴት እንደሚሄድ እንከታተለዋለን ማለት ነው። አብራችሁን ሁኑ። እዚች ጋር እንግዲህ ባስማችንን እየሰጠን ነው። እንግዲህ ልንጨርስ ነው። እዚህ ጋር የምትመለከቱት ባስማ ጨረስን ማለት ነው። እዚህ ጋር ባስማችን ከተቀበለ በኋላ እንደዛ አሻራችንን እንቀርታ አሻራችንን ከተቀበለ በኋላ በእንደዚህ መልኩ ይመጣልናል። እንደምትመለከቱት እያንዳንዱን ነገር በመውሰፍ ነው ብያችኋለሁ የሚከፍትላችሁ የሚያሳያችኋል። እያንዳንዱ ነገር እንዳለ ስልኩ ላይ ያለውን በሞላ እያሳያችኋል። እንደዛ ሁሉም ካሳያችሁ በላይ ይከፍታል ማለት ነው። የገረመኝና የደነቀኝ ነገር እሱ ነው በጣም ማለት ነው። መጀመሪያ ላይ ሲቀርጸው በጥራት ስላቀረጽኩት ነው እንጂ እያንዳንዱ ነገር በደንብ አሪቀርጨው አሳይቻችሁ በጣም ደስ ይለኝ ነበረ እና ለመሆኑም ግን ያው ተገዛችሁት ታዩታላችሁ እና እዚህ ጋር እያንዳንዱ ነገር እንዴት እንደምታደርጉ እንዴት እንደሚሰራ ሁሉን ነገር ያሳየናል ማለት ነው። በጣም ደስ የሚል ስልክ ነው። በጣም አሁንም እየተጠቀምኩበት ነው። በጣም ደስ ይላል። ተመልከቱት እንግዲህ ውስጡ ያለውን ነገር ሳይቀር በተን እንዲያርጋችሁ የምትጠቀሙ በቃ እያንዳንዱ ነገር እንዲያርጋችሁ እንደምትጠቀሙ እያንዳንዱ ነገር እያሳያችሁ ነው። እስካሁን ድረስ አልፈታም፣ ገና እያሳያችሁ ነው። ግን የውስጡን የጀዋሉን ስክሪን ራሱ እንደዚህ አይነት ስክሪን ነው እንደዚህ ምናምን እያለ እያሳየን ነው። እንደምትመለከቱት ተመልከቱት። በጣም ደስ የሚል ስልክ ነው። ወላሂ በጣም ወድጄዋለሁ ማለት ነው። እስከሚጨርስ ድረስ ይሆን ጠብቀዋለን። እንደምትመለከቱት እና ያው በቀላል ብር ያው ከአልትራ ጋር ምናምን በቃ ተቀራራቢ ስልክ ያው ተፈለጋችሁ ቴክኖ እንደምትመለከቱት በእንደዚህ አድርጎ ከፍቶልናል። ተመልከቱት። ማሻአላ ተባረከላ። ስክሪኑ ራሱ አብንቱ አቀማመጡ ራሱ በጣም ደስ የሚሉ ናቸው። እኔ በጣም የተመቸኝ እንደምትመለከቱት በጣም ደስ ያለ ስክሪኑም ጥርት ያለ ነው። በጣም ደስ የሚል ስልክ ነው። በነገራችን ላይ እያካበድኩ አይደለም። እንደምትመለከቱት እንግዲህ ያው ቲክቶክ፣ ፌስቡክ ያው አሁን ሰዓት ላይ ያሉ ስልኮች እነዚህ የተጫነባቸው ነው የመጡት። እንደምትመለከቱት እንግዲህ ካሜራው እዚህ ጋር እንግዲህ ዋናው ነገር ካሜራው ነው። ካሜራውን ተመልከቱት። በውስጥ ላይ እና በውጭ ላይ አሁን እኔ በምቀርጸው በውጭ ላይ በኖርማሉና የሱ በካሜራው የሚያሳየው አስተያየት ተመልከቱት፣ ምን አይነት ጥራት እንዳለው ማለት ነው። የሚገርመው ነገር እዚህ ላይ ነው። በቃ አያችሁት? በዚህ በውጭ ላይ መቀርጸውና በካሜራው ውስጥ ያለው ጥራቱ ልዩነቱን እዚህ ላይ ተመልከቱት። አያችሁት? ልዩነቱ እዚህ ላይ ነው። በጣም ልዩነት ያለው ማለት ነው። ለየት የሚያደርገው ነገር እዚህ ላይ ነው። እንግዲህ እዚህ ላይ ያው እንትን አለው፣ ቻርጀር አለው፣ ስልክ አለው፣ ቻርጀር አለው። ቻርጀሩ ደግሞ ከ540 45 ዋት ነው። ማንኛውም ሳምሰንጎች ነው የሚጠቀሙት፣ ያንን ይጠቀማል። 45 ፍጥነት ስራ አለው ወይም ደግሞ ዋት አለው።
ሻህኑ ይሄን ይመስላል እንደምትመለከቱት። ስልኩ ይሄ ነው እና ደግሞ ሲቀጥል ደግሞ የጀዋል ከፈር አለው ራሱ ስቲከር አብሮ ላው ላይ ነው የሚመጣለት ተገጥሞ ነው የሚመጣው። እዚህ ጋር እንግዲህ ማገኘው ድቦስና ሸሪሃ ማውጫና ሸሪሃ ማውጫ እንደምትመለከቱት እንግዲህ እንደማንኛውም ወፋተሮች አሉት። ያው መወስንት ማለሻ ማለት ነው። ማን እንዴት አድርጋችሁ ስልካችሁ እንደምትጠቀሙበት ማንኛውም ስልክ እንዳለው ነው ያለው። እንደምትመለከቱት ከፈሩ ይሄን ይመስላል ማለት ነው። በጣም ደስ የሚል ነው ይሄ ስልክ። አያችሁት? እኔ በጣም ተመችቶኛል። ተወዳችሁት እንግዲህ እናንተም ያው አይታችሁት ወደፊት ያለውን ጥቅም አይቼ ማሳያችሁ ሆና ማለት ነው። እንግዲህ ያው ይሄን ይመስላል እንግዲህ ማሻአላህ ተባረከላህ። የዛሬ ቪዲዮ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።